በ15 ዓመቷ ለጀመረችው አይነት ሙሉ ኢነርጂ ኖሯት የምትሰራ ድንቅ ድምፃዊነች። ዛሬ አልበም የሚወጣበት ቀን ስለደረሰ ተሰማሽ ከሚለው እንጀምር። በጣም ደስታና ክብር ነው የሚሰማኝ። በጣም ነው ደስ ያለኝ። ምን ስለምን ላብራራ? ያው ስላለው ደግሞ ብትነግሪኝ ደስ ይላል። ቆይ እንዲህ ካልከኝ እንግዲህ ያለ ካባዬን ሊደርግና ወሬ ልጀምር ንግግሬን። እሺ አንተ ትንሽ ፈታ እንድል ብዬ ነው። አመሰግናለሁ። ስለ አልበሙ ነው እንግዲህ አቤል ጳውሎስ ነው ብዙዎቹን ዘፈኖች ከሁለት በቀር ያቀናበረው። ሁለቱን ዘፈኖች ደግሞ ማሩ ይባላል ያቀናበራቸው። ብዙም ግን ክሬዲቱን የሚወስደው አቤል ነው። አቤልዬ ካንተ ጋር በመስራቴ ከፍተኛ ደስታና ክብር ይሰማኛል። በጣም ነው የማመሰግነው ለዚህ ስለበቃን። በብዙ ውጣ ውረድም ስለተሰራ፣ አንዳንዴ በፍቅር አንዳንዴ ደግሞ በጦርነት ከአቤልም ጋር ባለመገናኘት ጊዜያችንን ፈጅተንበታል እና ብዙ አመት ፈጅቷል። 7 አመት ያህል ፈጅቶብናል በሙሉ እስኪወጣ ዘፈኑ። ያው እንደምታውቁት ዛሬ ጊዜ ቀላል አይደለም አልበም መስራትና የኔ ብቻ ሳይሆን የብዙ ዘፋኞችም ችግር ነው። አንድ አቀናባሪ ለዚህ ሁሉ ዘፋኙን በዝቷል። በእኛ ዘመን ብዙ ዘፋኝ ጥቂት ነው፣ ሙዚቀኞቹም ደግሞ በቂ ነበሩ። አሁን ግን ባለው ሁኔታ አንድ ሰው ነው የሚያቀናብረውና ለዚህ ሁሉም ለብዙሃኑ ዘፋኞች ይሄን ሁሉ ስራ ለመስራት ትንሽ ይከብዳል። የራሳችን ኑሮ አለን፣ የራሳችን ሩጫ አለንና በዚህ ሲባል ይሄን ያህል አመት ፈጅቷል። አሁን የዛሬ 7 አመት የነበረኝ መልክና ዛሬ አንድ ላይ ሆነ ይሆናል ምናልባት ምናስቡ እንዴ ትንሽ ለፈገግታ ያለሽ። ሌላው በየዘመኑ ያሉ አድማጮችን የሙዚቃ ፍላጎት ተረድቶ ካልተሳሳት 4 10 ዓመታት አይደለም። በዚህ ሁሉ ዘመን እንደምታውቁት የሙዚቃ ፍላጎት በየዘመኑ የተለያየ ነው እና በየዘመኑ ያለውን የሙዚቃ ፍላጎት ተረድቶ መስራት፣ ከዛ ለዚህ ዘመን ደግሞ አሁን የወጣው ሙዚቃ ደግሞ ይህንንም ዘመን በደንብ ያማክላል ብለሽ ታስቢያለሽ? አሁን ለሁሉም ጀነሬሽን የሚሆን ዘፈን ነው። በነገራችን ላይ እኔ በምን አምናለሁኝ፣ ሙዚቃ የዓለም ቋንቋ ነው እንደሚባለው። የእድሜ ገደብ የለውም ሙዚቃን ለመውደድ። ለወጣቱ ጀነሬሽን ብቻ ይሆናል ተብሎ ታስቦ መሰራትም ብዙ የለበትም። አንድ አርቲስት ፍላጎቱን ሰርቶ ለህዝብ ማቅረብ ነው እኔ ማምነው። ግን ደግሞ አውቃለሁኝ ሪትሞቹ ለምሳሌ በጣም ስሎ ብቻ የሆኑ እንደሆነ ለየትኛው ሰው የእድሜ ገደብ የሚገባውን አውቃለሁኝ። ይሄ እንዳይሆን በእርግጥ የተለያየ አይነት ሪትም አለው። ግን ደግሞ ትዝታ ዘፈኖችንም መስማት ወጣቱ ትውልድም እንዲማር እኔ እፈልጋለሁ። እኔ በልጅነቴ ነው እነ ሳምኩክን ከእንግሊዝኛ ዘፋኝ እነ ጥልዬንም ከዛም በላይ ያሉትን ትልልቅ ዘፋኞች ሁሉ ስንሰማ በልጅነት እድሜ ስሎ ዘፈኖችን ሁሉ ወድጀን ያደግኩትና የትውልድ መወራረስ እንዲኖር ነው የሚፈልገው። ትልቁ ከትንሹ ትንሹ ከትልቁ እንዲወስድ የአቅም እንዲኖር ሁሉም ዩኒቲ ያስፈልገዋል ባይ ነኝ እንጂ መገደብ የለብንም። እና አንድ ዘፋኝ ሲሰራ ስራውን ሲሰጥ የራሱን ሀሳብ ወስኖ ለሁሉ ይሄ ትውልድ ለዚህ ይሆናል ይሄኛው ለዚህ ይሆናል ማለት ሲጀምር ትክክልም አንሰራም። ስራችንን ደስ የሚል ነገር ብቻ ለህዝብ ጆሮ ማቅረብ ነው። ኢዳዝሜን ትልቅ ይቅርታ በእንግሊዘኛ ስለወራ ይሄ ማለት ደግሞ በእድሜውም ተለቅ ያለ ሰው ልጅ ለበለ ሮፍናና አይሰማም ማለት አይደለም ወይ ነው። እና ይሄንን ያልኩት ሚውዚክ ፍላጎት ነው፣ ሙዚቃ ፍቅር ነው። ስለዚህ ለሁሉም ጀነሬሽን ራሱ መርጦ ይስማ ብዬ በተለያየ መልኩ በበኩሌ አዘጋጅቼ አቅርቤያለሁ። በጣም ድምፃዊ ራሱን ከመሰለ በጣም በርካታ አድማጭ አለው። ሌላው
ይሄኛው አልበም ከቀደሙት 7ቱ አልበሞች ኩኩ በምን መልኩ የመጣችው ምን የተለየ ነገር ታውቅ? ከዚህ በፊት የነበሩት 7ቱ አልበሞች አሉ። አሁን ከዚህ ቀደም በነበሩት አልበሞች በርካታ ነገሮችን ያስሻል። ስለዚህ በዚህ ይሄኛው አልበም ከቀደሙት አልበሞች ምን የተለየ ነገር ይዞ መጣ? አዎ የተለየ ነገር ያለው ምንድነው? አንደኛውን ዘፈን የሰራሁት በክራር ነው። ሌላ ሙዚቃ የለውም። ክራር ብቻ ነው። በክራር ነው የተሰራው። እንግዲህ ለኔ ወድጄዋለሁ። እናንተም እንደምትወዱት ተስፋ አለኝ እና የተለየው ነገር እሱ ነው። ምናልባት ያው ቀደም ሲልም በተደጋጋሚ ያነሳ ነው ኩኩ ከብዙ ድምፃውያን ጋር አሁን ብዙ አልበሞች ላይ እንደውም አንሰማም። አንድ ሰው ራሱ የሚሰራው ብቻውን ሲሰራ ምናምን ልንሰማ እንችላለን። ቀደም ሲልም ነጋሽ ማሙድን ስናነሳ ነበር። ስለዚህ በዚህኛውም ሰሞኑን የተወሰነች ተቀንጭቦ በተለቀቀው ሙዚቃ ከቴዲ አፍሮ ጋር ሰምተናል። ከዚህኛው ውጭ ሌሎችስ ድምፃውያን በጋራ ከአንቺ ጋር የሰሩት አለ ወይም ራሱ ቴዲ አፍሮ ሊሆን ይችላል? ሌላ ድምፃዊ አብሮኝ አልሰራም። ቴዲ ፊቸሪንግ ሰርቷል። አንድ 4-3 ዘፈኖች ላይ ደግሞ ከኋላ ኳየር በመስራት ተባብሮኛል። አብረን ሰርተናል። በጣም አሪፍ። ምናልባት እንዲሰሩ ጋብዣቸውና እዚህም ያሉ በየቤቱም ሆነው ያንቺ አልበም እስኪወጣ በጣም በጉጉት የሚጠብቁ በጣም በርካታ ሰዎች ስላሉ ግብዣሽን አቅርቢና ወደ አቤል ደግሞ እናልፋለን። አልበምሽን እንዲሰሙ አድምጡ ይያቸውና። አዎ እንግዲህ እዚህ የተገኛችሁት ሁሉ በሙሉ መቼም አክብራችሁን ስለመጣችሁ እናመሰግናለን። እንዳልኩት አድማጭ ጆሮ ገብቶ እናንተም ወዳችሁት በደስታ እንድትሰሙልኝ እንድትወዱልኝ ምኞቴ ነው። በጣም ነው የማመሰግነው። እንግዲህ እኔ አጭር ነገር ነው የማወራው እንዴት እንደተሰራና ፕሮዳክሽኑ በአጠቃላይ ምን ይመስል ነበር የሚለውን ነገር ባጭሩ ለማብራራት እሞክራለሁ። 12 ዘፈኖች ናቸው ያሉት የአልበሙ። 11ዱ ዘፈን በሙዚቃ የተቀነባበረ ሲሆን 12ኛው ዘፈን በክራር ብቻ ነው። ኩኩዬ እንዳለችው ቅድም የድሮውን ስሜት ለማምጣት ወይንም ራሱን የቻለ አዲስ ውበት ስላለው አዲስ ነገር ስላለው እንግዲህ እነዚህን 12 ዘፈኖች የያዘውን የደጃዝማች የተሰኘውን የአልበም 8ቱን ዘፈን ቴዲ አፍሮ ነው ግጥምና ዜማ። ከ8ቱ ዘፈኖች ደግሞ 3 ዘፈኖች ግጥማቸው ያለቀ አልነበረምና እነሱን ደግሞ መሰለ ጌታሁንና ታላቁ ገጣሚ ይልማ ገብረአብ ተሳትፈውበታል። አንድ ዘፈን ሞገስ ተካ ግጥምና ዜማ፣ አንድ ዘፈን ደግሞ ነፍሱን ይማርና በቅርብ በሕይወት ያጣ ነው መሰለ አስማማው ግጥምና ዜማ፣ አንድ ዘፈን የሱ አለ። አንድ ዘፈን ናትናኤል ግርማቸውና ምስክር አወል አንድ ላይ እየሰሩት አለ። አንድ ዘፈን ደግሞ እነ ፍሬዘር አበበ ወርቅ የጻፈው አለ። በአሬንጅመንቱ 9ኙን ዘፈኖች እኔ ነኝ ያቀናበርኳቸው። 2 ዘፈን ማሩ አለማየሁ ይባላል ማርቨን 2 ዘፈን እሱን የሰራው። አንድ ዘፈን ታምሮ አማረ የሰራው ዘፈን አለ። ይኸው ነው በአሬንጅመንቱ። በላይቭ መሳሪያ ብዙ ላይቭ መሳሪያ ነው የገባው። እነ ያሬድ ተፈራ፣ ዘሪሁን በለጠ፣ ግሩም መዝሙር፣ ጆኒ አክሊሉ፣ እነ ሳሙኤል አሰፋ፣ ስብሐት እንዳለ፣ በረከት ተስፋ ዝጊ፣ ቤኪ እነዚህ ተሳትፈውበታል። በጊታር በሳክስፎን በተለያየ ላይቭ መሳሪያ እና ማስተሪንጉን ደግሞ ኪሩቤል ተስፋዬ ቆንጆ አድርገው ነው የሰራው። ሚክሲንጉን እኔ ነኝ የሰራሁት ሁሉንም ዘፈኖች። ሁሉንም ዘፈን ማስተሪንግ ደግሞ የሰራው
ኪሩቤል ነው። እንደ ፕሮዳክሽን ደክመንበታል። ብዙ ጊዜ የቆየ ነው። 7 ዓመት ማለት ከግጥሙም ከዜማውም ከአሬንጅመንቱም ከሁሉም አንግል እየተመካከርን ጥሩ ለማድረግ ሞክረናል። እናንተ ደግሞ እንደምትወዱት ተስፋ አለኝ። እሺ፣ እናመሰግናለን።